እናንተ ይችን ስደተኛ እህታችን አስታወሳችኋት? ወላሂ እኔ በጣም አሳዘነችኝ። የሀገሬ ልጆች ዛሬ መሞቷን ሰማው። አላህ መጨረሻችን ያሳምረው። ከ3 ሳምንት በፊት በዚች ልጅ ዙሪያ ቪዲዮ ሰርቼ ነበረ። ቪዲዮም እንግዲህ ራሱ ያስተላለፈችው በጣም የሚያሳዝን መልእክት ነበረ። ልጅሽ እንዲሆናልሻለች የልጅን ነገር አደራ ብላ ነበር የተሰናበተችው። ስደት መታም እንደ ሰዎቹ አልቆየችም። ቢያንስ ስደት መታ እንኳን ሰርታ ቤተሰቧና ልጇን ረድታ ቢሆን ጥሩ ነበር። ግን ገና በመጣች በ3 ወሯ ነበር ብዙ ስቃይ ያሳለፈች። የሀገሬ ልጆች ስደት የሄደችው ጆርዳን ወደሚባል ወደ ተረገመ ሀገር ነበር ማለት ነው። እና ይቺ ልጅ ጆርዳን ከሄደች በኋላ በ3 ወር ውስጥ በጣም ብዙ መከራና ስቃይ ደርሶባታል። በ3 ወር ውስጥም 3 ቤት እንደቀየረች ሰምቻለሁ ማለት ነው የሀገሬ ልጆች። እና ያው ስትሰራባቸው የነበሩ ሰዎችም መክተቦችም በጣም ያሰቃዩት ነበረ። ቤት ስትቀያይር ወደ መክተብ ስትሄድ እንግዲህ ውድ ቤተሰቦቼ መክተቦቹ ለምን አርፈሽ አሰሪም ብለው ኩላሊቷ ፌል እስኪያደርግ ድረስ በጣም ኃይለኛ ድብደባ ደርሶባት እንደነበር ራሷም ስትናገር ሰምታችኋል ማለት ነው። እና ይችታችን ያ ሁሉ ስቃይ ከደረሰባት በኋላ 3 ቤት ከቀየረች በኋላ አሁንማ ከሄድኩ ወደ ቢሮ ይገሉኛል፣ ስለዚህ ወደ ቢሮ ከምመለስማ በጠፋ ይሻለኛል ትልና ከኮንትራት ቤት ጠፍታ ነበረ። ከኮንትራት ቤት ከጠፋች በኋላም ጥሩ ሀበሾች አጋጥሟት ነበረ። እነዚህ ሀበሾችም እንግዲህ ስራ አስገብተዋት እየሰራች እያለ ያው በፊት ክፉኛ የተደበደበችው ኩላሊቷ አመማትና ከስራ እንድትወጣ ተገደደች ማለት ነው። ከዛ ከስራ ከወጣች በኋላ ነበር ያንን ቪዲዮ መንገድ ላይ እንደዚያ እየተቀረጠች ስትሰራ ነበር። እሱ ምንድነው ግዴታ መታከም ስላለባት ለመታከም ደግሞ ወረቀት ያስፈልጋታል፣ ፓስፖርት ያስፈልጋታል። እና ከቢሮ ወይም ከኮንትራት ቤት ስትጠፋ ሁሉንም ነገሯን ጥላ ስለጠፋች ምንም አይነት እሷን የሚገልጥ ነገር ስላልነበረ ብትገለኝም ትግደለኝ ምንም አማራጭ የለኝም፣ እኔ ልጅሽ እንደዚህ ከጠሙጭኝ ያለው የልጅን ነገር ግን አደራ ብላ በጣም እያለቀሰች በሚያሳዝን አገላለጥ መልእክት አስተላልፋ ነበር ማለት ነው። እና አሁን ግን ቢገሉኝ የሚግደሉኝ ዝም ብዬ ወደ ቢሮ ሊመለስ ነው፣ ሌላ አማራጭ የለኝም ብላ ነበር ማለት ነው። እንግዲህ ቢሮዎቹም ሲደወሉላት እኛ የምናውቅላት ነገር የለም ብሎ አረበኛ ነበረ፣ መክተቡ አረብ ስለነበረ ሲያወራ የነበረው። ወዲያ ወዲህ ስትኑራ ተደፍራ እርግዛ ቢሆን እኛ ምን እናውቃለን፣ ስለዚህ ከኛ የጠፋ ሰው አንቀበልም እያለ ብዙ ነገር ሲል ሰምቻለሁ ማለት ነው። እና ግን ደጋግ ኢትዮጵያኖች ስለነበሩ አጋጥሟት የነበር ማለት ነው የሀገሬ ልጆች። እነዚያ ደጋግ ኢትዮጵያኖች ትዕግስት በሰው ሀገር እንዳትሞት ብለው የቻሉትን ያክል ተረባርበው እንግዲህ ትኬትም ሁሉንም ነገር እነሱ አሳክተውላት ወደ ሀገሯ በሰላም እንድትመለስ አድርገዋት ነበረ። ነገር ግን ትዕግስት ገና ከጅምሩ ጉዳት ደርሶባት ስለነበረ ምንም እንኳ ሀገሯ በሰላም ብትገባ በህይወት ግን መትረፍ አልቻለችም። የሀገሬ ልጆች እንዳልኳችሁ የዛሬ 3 ሳምንት በቃ የዛሬ ወር አካባቢ ነበረ ትዕግስት ያ ነገር ደርሶባት ወጥታ በሚዲያ የተናገረችው። እና ይቺ ልጅ በመጨረሻ ዛሬ እንደሞተች ሲሰማ በጣም አዘንኩ። የሀገሬ ልጆች መታ 3 ወር ብቻ ነው የቆየችው። 3 ወር ሙሉም ደግሞ ስቃይ ነበር። መታ ተሰዳ እንኳን ተንገላታ እንደ ሰዎቹ ቤተሰቧንም ሆነ ልጇን አልረዳች። እና የስደት መጨረሻው ያ ሁሉ ውጣ ውረድ መጨረሻው እንዲህ ሲሆን አያሳዝንም? የሀገሬ ልጆች ወላሂ እኔ በጣም ነው ያሳዘነችኝ። አላህ ወጥቶ ከመቅረት ከድንገተኛ ነገር ከክፉ ሰዎች አላህ ይጠብቀን የሀገሬ ልጆች። እና ይሄን ሰምቼ ማለፍ ስላልቻል ከአሁን በፊትም ቪዲዮ ሰርቼ ስለነበር ነው እንጂ ዛሬ ቪዲዮ የሰሩት ለሌላ ነገር አይደለም። ግን እንደዚህ አልቅሳ ገና ሳትሞትም ልጅን አደራ ብላ ነበር። ለአንደኛው ተሰናበተችው። እናንተ ሌላኛው ደግሞ የሚያሳዝን ነገር የሰሙት ማለት ነው። ይቺ በምስል ላይ የምታዩት ልጅ ያው እሷ ስትኖር የነበረው ኢትዮጵያ ነው ማለት እኔ ቅብጠት ነው የምለው በነገራችን ላይ። እና ኢትዮጵያ ስትኖር ጥሩ ኑሮ ነው የምትኖሩ በነገራችን ላይ። እኛ አረብ ሀገር ሴቶች እኮ ጀግኖች ነን ወላይ። ለምን ብትሉ ብዙ የማይቻሉ ነገሮችን ችለን ነው እየኖርን ያለ ነው። ገባችሁ? እነሱ ግን በሀገራቸው እየኖሩ በነጻነት እየኖሩ ህይወት ከበደን እንዲሆን ይላሉ። በእርግጥ ይች ልጅ እንግዲህ ህይወት መክበድ አለመለወጧ ብቻ ሳይሆን በዚህ አጋጣሚ የሀገሬ ልጆች እባካችሁ የምጽፉትን ነገር እያስተዋላችሁ ጻፉ። እናንተ ቀለል አድርጋችሁ ልጽፉ ትችላላችሁ፣ ግን እናንተ የምጽፏት ያቺ ኮመንት የብዙቶቻችሁን ልብ ሊሰበር ስለምትችል ጥንቃቄ አድርጉ። እና ይች ልጅም እንግዲህ እንደምታዩት ገመዷን አዘጋጅታ የመሰናበቻ ቪዲዮ ሰርታ ነበር ማለት ነው። እና ገብቼ እያየሁት ነበር። በጣም ነው የሚያሳዝነው ለመናገር። እንደምታዩት ገና ወጣት ናት። ገና ብዙ ሰርታ መለወጥ የምትችል ልጅ ነበረች። እና ገመዷንም አዘጋጅታ ከዚያ የይቅርታ ቪዲዮ ሰርታ ነበረ። የበደላችሁኝን ያስቀየማችሁኝን ሰዎች ይቅር ብያችኋለሁ፣ እናንተም ያስቀየምኳችሁ ካላችሁ ይቅር በሉኝ እያለች እንግዲህ
እያለቀሰች ነበር ይሄን ቪዲዮዋን ሰርታ የነበር ማለት ነው የሀገሬ ልጆች። እና ብዙ ጊዜ አንዳንድ ሰዎች እንደዚህ ማለት የማያደርጉትን ነገር የመጨረሻ ቪዲዮ ነው ምናምን እያሉ ሲያስተላልፉ እናያለን። ግን አንዳንዶቹ ደግሞ እንደዚህ አስበውበት ተዘጋጅተው ያንን የተዘጋጁበትን ነገር እንግዲህ ባሉ ተግባራዊ ሲያደርጉት እናያለን። እና ይቺ ልጅም ይሄን ነገር አድርገዋለች። እና የመጀመሪያ እንግዲህ መነሻ ወይንም ደግሞ ይሄን ነገር እንድታደርግ የገፋፋት የሚሰጣት ኮመንት ነው ተብሏል። እንግዲህ በጣም ታዋቂ ቲክቶከር ነች በነገራችን ላይ ከ800 ሺህ በላይ በቲክቶክ ተከታይ ያላት እንዲሁም ደግሞ በፌስቡክ ማለት ነው። እና በጣም በተደጋጋሚ እንግዲህ በኮመንት ትሰደብ እንደነበር ነው ስትናገር የነበረው። ልጅቷ የምታወራው ኦሮሞኛ ነው፣ ግን በጣም ብዙ ሰው እየተቀባበለው ነው። እና የምጽፉትን ነገር እያስተዋላችሁ ጻፉ የሀገሬ ልጆች። ሌላኛው ደግሞ ምንድን ነው ደከምኩኝ ለፈውኝ ግን ልለወጥ አልቻልኩም ሁሉ እያለች ነበረ። ግን እኮ በነፃነት ከሀገሯ ላይ እንደፈለገች ዘንጣ ነው የምትኖረው የሀገሬ ልጆች። ማለት አሁን ላይ እንደ ቲክቶከሮች እና እንደ ዩቱበሮች ጥሩ ኑሮ የሚኖር ሰው የለም። ለምን ብትሉ ያው ማስታወቂያ ትሰራለች። ሌላ ነገር እንኳን ማድረግ ባትችል ዩቱቧን ሰርታ በወር ስንት ሺህ በሚሊዮን የሚቆጠር ገንዘብ የሚያገኙት አሁን በዩቱብና በቲክቶክ ነው። ገባችሁ? እና ይህን ሁሉ ነገር እያደረጉ ከሀገራቸው ላይ በነፃነት በሚያውቁን ቋንቋ እንደፈለጉ ብትና አድርገው እየተናገሩ ራሱ የሚገርማችሁ ነገር ያማራሉ ማለት ነው። እና ብቻ በዚያ ምክንያት ባያችሁት መልኩ እንግዲህ ገመዷን አዘጋጅታ ለአንዴና ለመጨረሻ ጊዜ ይችን ዓለም እንደተሰናበተች ሰምቼ በጣም አዝኛለሁ። ለመናገር ያሳዝናል። ወጣት ሰርቶ መለወጥ በሚችልበት በዚህ እድሜ ላይ ተስፋ ቆርጦ እንዲህ ያለ ውሳኔ ሲወስኑ ማየት ከባድ ነው። እኔ ግን በጣም ነው የሚገርመኝ ማለት ለሰው ብለው ወይንም ደግሞ አላደላ ህይወት መረረነ ደከመነ ሰለቸን ብሎ እንደዚህ ያለው ውሳኔ የሚወስኑ ሰዎች ግን ለምን ያገሬ ልጆች እኔ እናቴ ጠዋትም ማታም አላህ እንዲሁ እንዳትገለኝ እንደዚህ እንደሆንኩ ማሳልፍልኝ እንዳትገለኝ እያልኩ ነው የምማጸን። እኔ ሞትን እፈራለሁ፣ ከሞቱም አሟሟቴን እፈራለሁ ማለት ነው። እና ሰው ሁሉ ደግሞ በራሱ ጊዜ ሞትን እንደዚህ አድርጎ አቅርቦ አዘጋጅቶ እንደዚህ ሲያደርጉ ሳይ በጣም ነው የሚገርመኝና አትወስኑ። እሺ የፈለገ ነገር ሰው ቢያስከፋችሁ፣ የፈለገ ያክል ኑሮ ቢከብዳችሁ፣ የፈለገ ያክል ኑሮ ቢያስከፋችሁ ወላይ የማልፍ ነገር የለም እኮ ነገም ሌላ ቀን ነው። ለማን ብዬ ለማን ሲባል አይደለም እንደዚህ ዘንጣ እየኖረች ይቅርና ሀታ ችግር ውስጥ መከራ ውስጥ እንኳን ቢሆን መቼም ቢሆን አላደርገውም። በዚህም ተሰቃይቼ በዚያም ተሰቃይቼ ስንቱን እዳልችል ነው እናቴ። እናማ ይችም ሞተች ብለውኝ እንደ አዝኛለሁ። እና ወጣቶችዬ ሴቶችዬ ጀግና ሁኑ። በወንድ የሚሆን በገንዘብ የሚሆን በሰው የሚሆን የመጣባችሁ ፈተና ተቋቁማችሁ አልፋችሁ ነገ ሌላ ቦታ ላይ ለመገኘት መሞከር እንጂ ራስን ማጥፋት መፍትሄ አይሆንም። ማለት እንደዚህ ያለ ቪዲዮ ሳይ ብዙ ልጆች ኮመንት ላይ በረከት ሲደርብን እኔም እየተዳረስኩ ነው፣ እኔም ያንድ ቀን ነኝ፣ እኔም ቆርጫለሁ፣ እኔም ወስኛለሁ የሚሉቶችን ስለማይ ነው። ለማን ብላችሁ ለማን ሲባል እና እንዳልኳችሁ ይሄ ነገር መፍትሄ አይሆንም። አቅጣጫችሁን ቀይሩ ለማለት ያክል ነው። እንግዲህ ለቤተሰቦቻችሁ አላህ መጽናናት ይስጣችሁ፣ አላህ መጨረሻችን ያሳምር። ሀገሬ ልጆች ግን ያሳዘነችኝ ስደተኛዋ እህቴ ነች። ለምን ብትሉ በስደት ያልፍልኛል ብላ ብዙ ዋጋ ከፍላ መታ ያሰበችው ቀርቶ ያላሰበችው ገጥማት መጨረሻዋ ይሄ መሆኑ በጣም አሳዝኑኛል። እንደ ሰው ቢያንስ ሰርታ እንኳን ቤተሰቦቿን ካገለገለች በኋላ ይሄ ነገር ቢደርስባት ችግር የለም። ግን ከቤተሰቦቿም ከራሷም ሳትሆን የቀረችና የትዕግስት አሟሟት በጣም ነው ያሳዘነኝ። እና በስደት የምትገኙቶች የራሳችሁን ጠብቁሽ። ባላችሁበት ደግሞ ችላችሁ ለመስራት ሞክሩ። ከአቅማችሁ በላይ ከሆነ ደግሞ በሰላማዊ መንገድ ወደ ሀገራችሁ ለመመለስ ሞክሩ።